ዕውቀት አይደለም ሰውን መልካም እንዲሆን የሚያደርገው ይቅር ባይ ትሁት ታታሪ ይሄ ቀና መልካም የሚያደርገው ስሜቱን እንዲቆጣጠር የሚያደርገው ሃይማኖት ነው። ሃይማኖት ያለው ሰው አክባሪ ነው። ሰው ይቅር ባይ ነው። ዝም ብለህ ሲምፕል ሎጂኮች እኮ ናቸው። ይቅር ሞር ይቅር የሚለው ማን ነው? አማኝ የሚባለው ሰው እኮ ነው። ሞር ቀናና ትሁቱ ማን ነው? አማኝ የምትለው ሰው እኮ ነው። አዋቂ እኮ አይደለም። ዕውቀት ስላለው እኮ ሰው እንትን አይልም። ዕውቀት ስላለው እኮ ቢሆን ራሽያና ዩክሬን ላይ እኮ ይሄን ጦርነት አናይም እኮ። ሲምፕል ቱ የሁለት ሰዎች እልህና ኢጎ ምን ያህል በሰለጠነ ማህበረሰብም እኮ በየቀኑ እኮ ያየን $1 ትሪሊየን ዕውቀት ቢሆን አውሮፓ ዕውቀት የለው፣ አሜሪካ ዕውቀት የላት፣ ራሽያ ዕውቀት የላት። ታዲያ ለምን ቶሽ አፍሪካ ላይ ጦርነት ቢባል እሺ አላወቅንም። ሶፊስቲኬትድ ኖሌጅ ያለበት ኤሪያ ላይ ጦር ዊዝ ኖ ሪዝን ማለት ትችላለህ። ይሄ ጦርነት ለግራና ቀኝ ብታስበው ሰጣ ገባ ናት ምጣምና ሜኒ ቲንግስ ብትወስደው ይሄ ሁሉ $1 ትሪሊየን በየቀኑ ምናምን ሲወድም ሉክ በዓለም ላይ 1 ቢሊየን ህዝብ ዛሬ ላይ ዳቦ ካልሰጠው እየሞተ ያለ ረሃብተኛ ነው። $1 ትሪሊየን ግን እየወደመ ነው። አዋቂ በሚባሉት 930 ሚሊዮን ቶን ትኩስ ምግብ እየተደፋ ነው በየዓመቱ። ግን የሚራበውን ህዝብ በዓለም ማሰብ ይችላል። አሁን ላይ ከሰው ዋጋ ያለው ኩላሊቱ ነው። ካየሽ ለአይኑ ተብሎ ከሰው ከህይወቱ ይልቅ አይኑን ለማውጣት ወይ you can feel it። ዩኒቨርሲቲ በነገርሽ ላይ ቁሳዊ አርጎሽ ነው የሚወጣው። ስትመረይ ሮ ማቴሪያል ነሽ እኮ ተመረቀሽ ስትወጪ የሆነ ስራ ነው የምትፈልጊው ሲቪዘሽ። ከዛ ሮ ማቴሪያል ነሽ። ፋብሪካ ስትቀጠሪ እኮ አንድ ዲፓርትመንት ላይ እንደ ሮ ማቴሪያል ነው የምትገቢው። አካውንታንት እኮ የሆነች ቦታ ላይ ቁጭ ብለሽ ሂሳብ ነው የምትሰሪው። ምን እንደሚመረት ላታውቂ ትችያለሽ። ለምሳሌ 50 ሺህ የሚለውን ሊሆን ይችላል የምታውቂው። እንዴት ተቀመመና ይዶንት ነው። ስለዚህ አትላስትን በቃ እዛው አስኒ ነው የምትሆኝ። ይሄ ደግሞ ሳይንቲፊክ ማኔጅመንት የተቀመጠው ነገር ስለሆነ እንደሮ ግን ዞሮ አልቲሜት ግብሽ ግን እንዲሁም ማቴሪያሉ እንዲሆን ጣዖት ሆኗል። አሁን ገንዘብ these days ጣዖት ምን በትክክል የምናመልከው ኃይል ሆኗል። ከሰው በላይ ቦታ የምንሰጠው እንዴ ሰው በየስንት ሰከንድ ነው ሰው የሚሞተው ከገንዘብ። እናቱን የገደለ ፍርድ ቤት አሁን ብንሄድ አናገኝም። ወንድምና ወንድም የተገዳደለ ከገንዘብ ጋር። ስለዚህ እያንዳንዱ ስልጣኔ የራሱ መገለጫ አለው። ዘመናዊው ስልጣኔ ዋና አምላኩ ገንዘብ ነው። ስብዕና ማለት ይኸው እየተጠቃ የምትወስደው የብልጫ መልስ ልክነት ማለት ነው። የምትወስደው የብልጫ መልስ ይባል ለመልሱ ነው ሳይሆን ልክነት። ሂዩማኒቲ የሚባለው ጉዳይ ሂዩማንነስ ሰው መሆን ስንል የለም ሰብአዊነት የመተሳሰብ የለም በቃ አብሮነት ህብረት ኮኦፕሬቲቭ የሚባሉት ይሄ ማለት ሳይኮሎጂው ፍልስፍናው ሳይንሱ የሚላቸው ነገሮች መንፈሳዊነቱን ትተን ማለት ነው። እነሱ ጉዳዮች የሌሉበት ለምን የሞራል ቀውስ ማለት ለምሳሌ ሁለት ሰዎችን ያጣላል፣ ሁለት ቡድኖችን ያጣላል። የሚያጣላ የሆነ ጸብ ማጫር የሞራል ቀውስ ነው አይደል? ወደ ሆነ ጦርነት ማስገባት የሞራል ቀውስ ነው። የሆኑ ሰዎችን መካድ የሞራል ቀውስ ነው። ስለዚህ ትልቁ ድንቁርና ምንድነው? ወይም አለመማር ምንድነው? አለማወቅ ምንድነው ስትል የሞራል ቀውስ ነው።